ሰላም የታንኳ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ደህና ከርመናል። ሊትራሊ እንዴት ከረማችሁ? አይ ቲንክ በጣም ክርመት የሚባለው ምን ያህል የታይም ስፓን ነው? ግን ስፔሲፊክ አይደለም ማለት ነው። ምክንያቱም እኛ አሁን ለምሳሌ ከ2 ዓመት በኋላ ነው እንዴት ከረማችሁ እያልን ያለ ነው። አይ ኖ ኦ ማይ ጋድ 2 ዓመት አዎ፣ ግን ላይክ ሳምንት ተገናኝተሽም እንዴት ከረማችሁ ማለት ትቻልሽ። ቻል በወር ተገናኝተሽ ስለዚህ ታይም ስፔሲፊክ አይደለም ማለት ነው መክረም አይ ቲንክ በየቀኑ ስትገናኝ ነው እንዴት አደራችሁ የምትይው እንጂ ትንሽ ከቆየሽ ከርመሻል ማለት ነው። እኛ ከርመን የመጣ የከርሞ ሰው የከርሞ ሰው የሚል ዘፈን አለ። የሬዲዮ ፕሮግራም አለ። የሬዲዮ ፕሮግራምም አለ። ጥሩ ጥሩ ነው። እኛ በጣም ይቅርታ መጠየቅ አለብን በመጀመሪያ ደረጃ። አይ ቲንክ መጀመሪያ እኛ ማንን ኦ ማይ ጋድ ያ እንግዲህ ታንኳ ፖድካስት ሄለን እና ሎዛንን አይ ዶንት ኖ አይ ኦልዌይስ ሴይ ዚስ እኔ ሎዛን እኔ ሄለን ነኝ። ግን አንዴ ምን አልሽ አንቺ? የድሮ ኤፒሶዶቻችንን ሰሞኑን ሰምቻቸው ነበረ ትንሽ 1-2 ነገር ሶ ዳት ዊ ካን ካች አፕ። ከዛ ትንሽ ስሰማቸው ሁሌ አንቺ ድምጻችን የሚለዩት አይመስለኝም ትያለሽ። አሁን ደግሞ የበለጠ የሚለዩት አይመስለኝም። እናቴ ብቻ ሳይሆን በጣም ብዙ ሰዎች አንድ ላይ ሲኖሩ መልካቸውም ድምጻቸውም አወራራቸውም ይመሳሰላል ይባላል። አይ ቲንክ ስለዚህ ቢያንስ በአወራራችን እንኳን እንዳይለዩ ስለምተመሳሰልን አሁን ደግሞ 2 ዓመት ተጨማሪ አንድ ላይ ኖረናል። ኢማጂን ከድሮ ሁሉ የባሰ ሁኔታ ነው ያለው። ስለዚህ ይቅርታ መጀመሪያ ይቅርታ በጣም ለአድማጮቻችን። ጥቂት አድማጮች ነበሩን፣ ምንም ቢሆን ሎያል አድማጮች አፍርተን ነበረ። ግን በአንድም በሌላ ምክንያት ለ2 ዓመት አባንደን አድርገናቸው ነበረ እና በጣም ይቅርታ መጠየቅ እንፈልጋለን በዚህ አጋጣሚ። በጣም በጣም ይቅርታ አድርጉልን። በፊት አብረውን ይሰሩ የነበሩ ልጆችም ነበሩ፣ ሚኪያስ ገብረ ክርስቶስ፣ ሄቨን ምክሩ። እነሱም አይ ሆፕ ዴር ፋይን። ከእነሱ ጋር አይደለንም፣ ግን ታንኳ ፖድካስት ተመልሳለች። This is the official comeback episode. Yay! We're back. We're back. We're so back. ተመልሰናል። እንደውም ተመልሰናል የሚል ኤፒሶድ ነበረን አይ ቲንክ፣ ወይስ ብዙ ጊዜ ተመልሰናል እንል ነበር አይ ቲንክ። ያ ግን ሲዝን ብሬክ ነው። ሲዝን ብሬክ እንወስዳለን ብለን አዎ። እና ይሄኛው ኤፒሶድ ግን እንደውም ታይትሉ የሚሆነው ተመልሰናል ነው። እሺ እስማማለሁ። በባለፉት 2 ዓመታት ምን ላይ ነበርሽ ሎዛዬ? አይ ቲንክ መጨረሻ ኤፒሶድ የሰራ ነው የመጨረሻ ኤፒሶዳችን ትዝ ይለኛል፣ አካል ጉዳተኝነት እና የስነ ተዋልዶ ጤና የሚል ኤፒሶድ ነበረ። የስ እኔ ደግሞ የመጨረሻ ኤፒሶዳችን የማህፀን ውስጥ ያለው የፅንስ መሞትን የሰራንበት ኤፒሶድ መስሎ ነበረ። ግን የአካል ጉዳተኛውን የቀረጽነው ታለንት ዩዝ አሶሲዬሽን ስፖንሰር አድርጎን our only sponsored በጣም ነገሮች ፒክአፕ እያደረጉ ባለበት ጊዜ ነው ትተነው የሄድነው። ስፖንሰር ተደርገን አንዲት የአዲስ አበባ ዩኒቨርሲቲ ተማሪ የሆነች ልጅ ጋብዘን እሷን ይዘን የተቀረጽነው ኤፒሶድ ነበረ። ጥሩ ኤፒሶድ ነበር። አይ ሆፕ ላይክ አሁን ሰዎች በተለይ መመለሳችንን ሲያዩ ደግሞ ወደኋላ እየተመለሱ ብዙ ኤፒሶዶቻችንን ቢያዳምጡልን። አይ ቲንክ አሁን ረጅም ጊዜ ካለፈ በኋላ መልሼ ሳስበው አንደኛ ብዙ ኤፒሶድ ሰርተናል። ሌሎች ብዙ ሰዎች ፖድካስት ይጀምራሉ፣ ግን አይ ቲንክ እኛ 53 ኤፒሶድ ነበረና በጣም ብዙ ነው እውነት ለመናገር። እና ደግሞ ጥሩ አሁን ራሱ ላይክ እኔ እንኳን መልሼ ሲሰማቸው ኢምፖርታንት ጥሩ እና ጠቃሚ ቶፒኮች ናቸው የተወያየንባቸው ርዕሶች በጣም ጠቃሚ የምንላቸው ናቸው። አሁን አካል ጉዳተኞች እና ይሄንን ዲስከስ ያደረግን ጊዜ በጣም ጥሩ ያላሰብነውን ነገር ነው እኛም ሁሌ ስለምንማርበት ኤፒሶድ ከእንግዳዋ ደግሞ የተማርነው ማለት ነው። በጣም አይ ቲንክ ጥሩ ኤፒሶድ ነበር እሱ። ከዛ ደግሞ አይ ቲንክ ተማሪ ወጣት ተማሪ ሳይሆን ወጣት ኑሮ አይታወቅም። አይ ቲንክ በተለይ በዚህ ጊዜ የት ድረስ አይታወቅም። አሁን አንድ ኤስታብሊሽድ የሆነ ፓዝ የለውም ወጣት ሰው እኛ ሀገር ብቻ ሳይሆን አይ ቲንክ ሁሉም ቦታ ላይ ወጣቶች ያው እንዴት ነው የተለያየ መድረሻ ነው ያላቸው። ስለዚህ እኛም እሱን አይ ቲንክ ታህሳስ ላይ ሰርተን መጋቢት ነው ሩዋንዳ የመጣ ነው። ይሄን ኤፒሶድ የምንቀዳው ከሩዋንዳ ከኪጋሊ ነው። ያ እና ከቤታችን ነው የምንቀዳው። እዛው ነው የምንኖረው፣ ከቤታችን ነው እየተቀዳ ያለ ነው ማለት ነው። የህይወት መንገድ የኑሮ አጋጣሚ። አሁን ደግሞ እዚህ ሌላ ስራ እየሰራን ባለንበት ወቅት ማለት ነው። እና አይ ቲንክ የነበርነው እዚህኛው ስራችን ላይ ፎከስ ሆነን ድንገተኛ ጤና ላይ ስለምንሰራ አሁን ብዙ አቴንሽናችንን ወስዶብን ነው። ግን አይ ቲንክ ያኔም ቢሆን እኔ የምለው ታንኳን የተነሳንበት ዓላማ ስለ
ሴክሹዋል እና ሪፕሮዳክቲቭ ሄልዝ ወይ ደግሞ ስለ ስነ ተዋልዶ ጤና የተለያዩ ኢንፎርሜሽኖችን እና ርዕሶችን እየተወያየን አድማጮች ጋር ለመገናኘት ነው። ከወጣቶች ጋር ለብዙ አይነት ማህበረሰብ የሚሆን ከእናቶች ጋር፣ ከሴቶች ጋር፣ ከወንዶች ጋር፣ ከወጣቶች ጋር ከአጠቃላይ ከሁሉም ሰው ጋር ይህንን ኮንቨርሴሽን ወደፊት ለፊት ለማምጣት ነው እና ያኔም አምነንበት ነው የተነሳ ነው። አሁንም ዘንድሮ እናምንበታለን። ስለዚህ አሁን ለምን አንቀጥለውም ብለን ነው። አዎ አይ ቲንክ በጣም ኦነረብል ስራ ነው እውነት ለመናገር ጤና በአጠቃላይ ኦነረብል ነው። ባለፈው ዕለት አንዲት ልጅ ለምን አታዩም ብላኝ wow I think at the end of the day I was like calm down because at the end of the day በጣም እንዴት ነው የምንዋደቅለት አላማ ነው የምንዋደቅለት እውነት I think በጣም ኢምፖርታንት ነገር ነው ጤና። ከዛ ደግሞ አሁን ድንገተኛ ጤና ድንገት ኢመርጀንሲ ሄልዝ ኬር ድንገተኛ እና አደጋ ላይ ነው የምንሰራው። ግን ደግሞ ስነ ተዋልዶ ጤና ደግሞ በጣም 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 ኢምፖርታንት ነው። በጣም መጠነ ሰፊ ነው። አይ ቲንክ ባለፉት 2 ዓመት አሁን የተረዳሁት ነገር እንዲህ ተወርቶም ያልቅም አይደለም። በጣም ሰፊ ነው እና እኛ አሁን ደግሞ ሌላ የተረዳሁት ነገር አይ ቲንክ ከሕክምና ትምህርት ቤት እያለን የምናገኘው በሙሉ የሕክምና ተማሪ ነው። ከዛ ግን አሁን ውጭ ወተን ሳየው ይሄማ ዋናው ነገርማ አይታወቅም የሚል ሀሳብ መጣልኝ። በጣም ቤዚክ ነገሮችም እንትን ይላሉ ብዙም አይወያዩም አይ ቲንክ ስነ ተዋልዶ ጤና ላይ እና እሱ በጣም ኢንትረስቲንግ ሳይሆን አንገብጋቢ ያደርገዋል ውይይቱ። ኤግዛክትሊ እኔም ማስበው አንደኛ ነገር የፈለገ ኮምፕሌን ብናደርግ እዚህ ብንነጫነጭ የጤና ባለሙያ ከሆነ በኋላ ወደኋላ መመለስ የለም። በቃ በየቦታው ይሄ ነገር የሚያሳስብ እንደሆነ እናየዋለን። ከዛ ደግሞ በተደጋጋሚ እኛ ፖድካስት ያኔ እንደውም ብዙም ሳይሰራፋ በፊት ነው ፖድካስት የጀመርነው እና አሁንም ቢሆን ላይክ ሰዎች ለምን በቪዲዮ አትመጡም ምናምን ሲሉን ስቲል ለስነ ተዋልዶ ጤና በጣም አሪፍ ይሆናል ብለን ያሰብነው ሰዎች እየተንቀሳቀሱ ለብቻቸው ማዳመጥ ቢችሉበት ሁኔታ ላይ እንድንመጣ ነው የፈለግነው ብለን ነው አሁንም በኦዲዮ ተመልሰን የመጣ ነው። እንደገና እዚህም ሀገር ቀይረንም ስናየው ስቲል በጣም አንዲስከስት ነው ያልተወያየንበት ነገር ነው አሁንም። ስለዚህ አይ ቲንክ መመለሳችን ጥሩ ነው። እንደኔ አይ ቲንክ መመለስ በጣም አሪፍ ነገር ነው። መመለስ በጣም አሪፍ ነገር ነው። አሁንም ቢሆን በፖድካስታችን በተለይ በዚህ እንትናችን አሁንም እንደ ሜን ኤሪያ አድርገን መቀጠል የምንፈልገው ስነ ተዋልዶ ጤናን ነው። ሞር ውይይት የሚያስፈልገውም እሱ ነው ብለን እናምናለን። አሁንም ተመልሰናል። አድማጮቻችን ስለታገሳችሁን አሁንም እያዳመጣችሁን ከሆነ ድጋሚ ድል ስለሰጣችሁን እጅግ አድርገን እናመሰግናለን። በሙሉ የታንኳ ቤተሰብ ስም በጣም በሁላችንም ስም በጣም ስለጠበቃችሁ እናመሰግናለን። ድጋሚ ፕሌይ በተኗን ስለተጫናችሁልን እናመሰግናለን። እሺ ዛሬ የምንወያይበት ርዕስ ምንድን ነው? ዛሬ ስለ ህመም ነው ልንወያይ የመጣ ነው። ለዛሬ ርዕሳችን የመረጥ ነው በጣም አንገብጋቢ ወደዚህ ለመመለስም ያበረታታን ህመም ነው። ፔን ማለት ህመም የምንለው ፔን የምንለው ህመም በቃ አይ ቲንክ አቻ የለውም። ምን ተብሎ ነው የሚገለጸው? ከዚህ በፊት እኔ እንደዚህ አይነት ሀሳብ አስቤ ነበር። ፔን ነው አካላዊ ህመም አይ ቲንክ በቃ አካላዊ ህመም አካላዊ በቃ የረዥም ጊዜ ህመም ስለሱ ነው ማውራት የፈለግነው። የረዥም ጊዜ ህመም ስንል በቃ ክሮኒክ ያልተቋረጠ ያለፈ የሚመጣ አንድ ሰሞን ታሞ የተወ ሳይሆን ሁሌ በህይወት ውስጥ አብሮ የሚቆየውን ህመም ነው ዛሬ ልንወያይ የፈለግነው። በተለይ ደግሞ ይሄ ፔልቪክ ወይም ደግሞ የወገብና የማህፀን አካባቢ ህመምን ነው በጣም ፎከስ አድርገን ልንወያየት የመጣ ነው። ወገብና ዳሌ ፐልቪክ ፔን ወገብና ዳሌ ማህፀን አካባቢ ያለን ህመም ነው ማውራት የፈለግነው። አይ ቲንክ ማንኛውም ከ6 ወር በላይ የቆየ አካላዊ ህመም ክሮኒክ ፔን ይባላል። ምክንያቱ ቢታወቅም ባይታወቅም እና ግን ክሮኒክ ፔን አይ ቲንክ በጣም ሰዎች ብዙ አይወያይበትም። አይ ቲንክ አሰልቺም ነው ማለት በቃ እንዴት ነው በቃ መፍትሄ የሌላቸው ነገሮች መሀል ላይ አንድ ነገር መልሶ ማውራት መልሶ መወያየት ምናምን ትዕግስት አስጨራሽ ነገር ነው አይ ቲንክ። ስለዚህ በጣም ኢምፖርታንት ነው አይ ቲንክ። እኔ 2 ዓመት አሁን እዚህ ስንኖር 2 ዓመት አይ ሃድ ክሮኒክ ፐልቪክ ፔን። ስለዚህ
ኢትስ በጣም ፐርሰናል። ብዙ ጊዜ ሰዎች ወይን የሆነ ጊዜ አሁን እንትን ነበረ ሁሌ ማተርናል የእናቶች ሞት የምታወራ ጋዜጠኛ በእናቶች ሞት ስትወልድ ሞተች። መቼ ቆይቷል አይ ቲንክ 90ዎች ውስጥ ነው። እና እናቴ ግን መቼም አትረሳውን በቃ ማለት ኦ ማይ ጋድ ሁሌም ስለ እናቶች ሞት ነው የምታወራ። ላይክ አድቮኬት ናት ማተርናል ሞርታሊቲ እና ስትወልድ ሞተች እሷ። እና ሁሌ የፈሩት ይደርሳል ማለት እንደዚህ የፈሩት ይደርሳል በጣም ግን ሁሌም አድቮኬት እኔ አሁን አይ ኔቨር ቶት ስለ ስነ ተዋልዶ ጤና ስናወራ ስለ ስነ ተዋልዶ ጤና ሁላችንም ይመለከተናል። ኦፍኮርስ ማንም የማይመለከተው ሰው የለም። ግን ደግሞ ይሄ በጣም ፐርሰናል እንዴት ነው የግል ወደ ቤት የቀረበ ወደ ራስሽ የቀረበ ነገር ነው እና በጣም ኢምፖርታንት ነው ስለ ክሮኒክ ፐልቪክ ፔን ማውራት። አይ ቲንክ ብዙ ጊዜ አይ ቲንክ እኛም ያው እንደዚህ ስለ ስነ ተዋልዶ ጤና እንወያያለን። ኖርማሊ እንደዚሁ ሐኪምም ስትሆኚ ምናምን ብዙ ነገሮች እኔ ላይ ይደርሳል ብለሽም አታስቢም። ኦር ደግሞ ቢደርስም እንዴት ይሄን ያህል ያልተረዳሁት ነገር አለ እንዴ እስከምትይ ድረስ። ከዛ ግን ልክ እኛ ላይ ሲደርስ ደግሞ በጣም እኛ አሁን ለባለፈው 2 ዓመት ይሄን ነገር ለመረዳት በጣም በጣም ሰፊ ጊዜ ነው የወሰደብን። ምን ያህል የጤና ሲስተሙ ራሱ እዚህ ህመም ላይ ያለውን ጋፕ ደግሞ በጣም ተረድተናል። እዚህ ህመም ላይ ብቻ ሳይሆን በጣም በብዛት እዚህ አካባቢ ወገብና ዳሌ እና ማህፀን አካባቢ ያሉ ህመሞች ምን ያህል በደንብ ያልተረዳናቸው እንደሆኑ የጤናው ፊልድ ምን ያህል እንደሚቀረው እንትን ማግኘት ምንድን ነው የሚባለው ህክምና ማግኘት ህክምና ብቻ ሳይሆን በሽታው ይሄ ነው ለማለት ራሱ የሚወስደው ጊዜ ርዝመት በጣም ለኛ እንደ ጤና ባለሙያም ሪፍሌክት እንድናደርግ ወደኋላ እንድናስብ ለሰውም ደግሞ እንዴ እኔ እንደዚህ እኛ እንደዚህ ከተቸገርንበት ሌላው ሰውማ እንዴት ተቸግሮ ይሆን ብለን እንድንረዳ እና የበለጠ የዚህ ነገር አድቮኬት እንድንሆን ነው አይ ቲንክ ያገዘን። ብዙ አይነት እንደዚህ ወገብ ዳሌና ፔልቪክ አካባቢ የሚታዩ ህመሞች ብዙ አይነት ሊሆኑ ይችላሉ። ኖርማሊ ከእንትኖች ሊመጡ ይችላሉ፣ ከማህፀንና ጽንስ አካላት ሊመጡ ይችላሉ፣ ከሽንት ቧንቧና ከኩላሊት አካባቢ ሊመጡ ይችላሉ፣ ከአንጀት አካባቢ ሊመጡ ይችላሉ። ብዙ አይነት ሊሆኑ ይችላሉ። ግን እነዚህን ሁሉ ለመድረስ የሚወስደው ምርመራና የሚወስደው ጊዜ እስከነዛውም ደግሞ ብዙዎቹ መፍትሄ ገና ያልተገኘላቸው ስለሆኑ ዝም ብሎ በህመም ማስታገሻ መድኃኒት ብቻ ያለው ሰው በጣም ብዙ ነው እና በጣም ስታቲስቲክሱንም ኢቨን አሁን ነው እኔ አቴንሽን ሰጥቼ እንኳን ማየት የጀመርኩት። ቅድም እያወራን ነበር ከአንቺ ጋር ስለ ስታቲስቲክሱ እየነገርሽኝ ነበረ። በጣም ይሄን በጣም አላርሚንግ ነው። ሞር እንደውም እስኪ ስለ ስታቱ ንገሪኝ እና አይ ቲንክ ቅድም ስናይም እንደነበረ 1 in 7 ውመን 26 በአለም ደረጃ 26% ሰዎች ግን ክሮኒክ ፐልቪክ ፔን የምንለው በቃ አሁን ራስ ምታት እንደምንለው ሆኖ ወገብ አካባቢ እና ዳሌ ላይ የሚሰማ ምታት እንደማለት ነው። አይ ቲንክ እና ጥሩ አገላለጽ እንደው ምክንያቱም ማይግሬን ሲሆን ብዙ ጊዜ አንደርስታንድ ይደረጋል። እንደዛ ማይግሬን ሆኖ ግን የወገብና ዳሌ እንደዛ ማለት ሆኖ ግን ሰዎች ብዙም በጣም አንደኛው ስታቲስቲክሱ ላይም በጣም ኮምፕሌን የሚያደርገው ነገር ሰዎች ብዙ ጊዜ ሪፖርት አያደርጉም። አይ ቲንክ ህመም የሚታይ የሚጨበጥ ነገር አይደለም። በጣም የሚገርመኝ ነገር እሱ ነው። ምንም አሁን ራሴን አመመኝ ብልሽ ታምኝኛለሽ እንጂ ምንም ማኒፌስቴሽን የለውም። የሚታይ የሚጨበጥ ነገር የለውም። የሚታይ የሚጨበጥ ስትይ ምልክቶች ማለት ነው። አሁን ኖርማሊ ወይ ማስመለስ ቢኖረው ወይ ጉግር ሆኖ ቢወጣ ይታይ ነበር እና አሁን ብዙ ጊዜም አሁን እኔ ለሰዎች ስናገር ያመኛል ምናምን ስል ያ በቃ ቶርሽን ቢሆን አሁን ኦቫሪው በላዩ ላይ ዙሪያ ቢጠመጠም ያው ያስመልስሻል ምናምን እና እንደዛ ሲሆን ነው የሚያሳስበው ምናምን ይላሉ ሰዎች። ግን ሰዎች አሁን ሁል ጊዜ ህመም እያለባቸው የቀን ተቀን ኑሮ መኖር አይችሉም። እንዴት ነው ኳሊቲ ኦፍ ላይፋቸው በጣም ይወርዳል። እና አይ ቲንክ ህመም በጣም ለየት የሚያደርገው ነገር በጣም ህይወትሽን በጣም ኮምፕሮማይዝ ያደርጋል ማለት ሰዎች አሁን ትዝ ይለኛል ክላስ እየተማርን ያ ክላስ አይ ቲንክ 2 ሳምንት ሁሉ አይመስልም ሳስበው በጣም ኤክስቴንድድ ጊዜ ነው የሚመስለኝ። ግን ወንበሮቹ አይመቹም እና ብዙ ጊዜ መቀመጥ ብዙ ሰዓታት መቀመጥ አልችልም እኔ እና ክላሱን መጨረስ አልቻልኩም። ሄለን መጨረስ አልቻለችም at the end of the day because በጣም ታመሜ ስለነበረ እና ሰዎች እንደዚህ አይነት ግን ሰው በጣም ካላስመለስሽ ምናምን አላምንሽም የታመምሽ አይመስለውም። ይሄንን ነው እኛም ሌላ ምትዩ በጣም ገብቶኛል። ኢቭን አሁን
የዛን ጊዜ ትምህርት እየተማርን ነበረ በአንድ ወቅት ለአድማጮቻችን ክሊር ለማድረግ ያህል። ግን ምን ያህል ገና በመጀመሪያ ደረጃ አንድ ነገር ላይ ልትገቢ ስትይ የወንበሩ ሁኔታ ያሳስብሻል። በጣም ብዙ ማሰብ ያለብሽ ነገሮች ይኖራሉ። ነው አሁን አንድ ነገር ወደ ህይወትሽ ተጨምሯል ማለት ነው። ስለዚህ እሱን ደግሞ አልፈሽ ደግሞ ሄደሽ ስትገኝ ህመሙ ይመጣል። ህመሙ ሲመጣ ደግሞ ሰዎች አንደርስታንድ አያደርጉም፣ መምህራኖች አንደርስታንድ አያደርጉም። ይሄን የምንናገረው በቃ ሰዎች አድማጮቻችን ሆነው እንደዚህ አይነት ነገር ላይ ያለፉ የሚኖሩ ሰዎች ስላሉ ነው። አሁን ቅድም ባልሽው ዳታ መሰረት ከ7 ሴቶች አንዷ ይህንን ኤክስፔሪየንስ ታደርጋለች ማለት። ከዛ ደግሞ ይሄ ስፔሲፊካሊ ስለ ወገብና ዳሌ ወይም ስለ ፔልቪክ ፔን ስናወራ ነው። ሌላም ህመም ደግሞ አስቢው። ስለዚህ ኦልሞስት በጣም ብዙ ሰው ህመም ኤክስፔሪየንስ ያደርጋል ማለት ነው። ይህን የምንለው ተማሪዎች በትምህርት ቤት ምን ያህል ሊቸገሩ እንደሚችሉ፣ በጣም ገና ስንት ወደ ሆስፒታል ያልሄደ ሰው አለ፣ ወይም ሄዶ መፍትሄ ያጣ ሰው አለ። ህመም ማስታገሻ ራሱ እየወሰደ ያለ ሰው ብዙ ሰው ነው። ሶ በጣም አንደርስታንዲንግ እንዲሆን እንግዲህ ያልደረሰበት ሰው ነግበኔ ነው በጣም አንደርስታንዲንግ እንዲሆን እንደገና በጣም ምን ያህል ከባድ እንደሆነ እንድንረዳ፣ ይሄ በዚህ ውስጥ ያለፉ ያሉ ሰዎች ደግሞ ካሉ ብቻቸውን እንዳልሆኑ አሁን ብዙ ሰዎች ያወራሉ ስለዚህ ጉዳይ። አንዴ እንትና ማናት ሉፒታን ታውቃታለሽ? ኬንያን አሜሪካ ነው እሷ አሁን ኢንዶሜትሪዮሲስ ሪሰንትሊ ዲያግኖስ ተደርጋ ነበረ እና በጣም ብዙ ሰርጂካል ፕሮሲጀሮችን አካሂዳለች። አሁን በጣም ምን አድቮኬት ናት የሚባለው፣ በጣም አክቲቭ አድቮኬት ናት ለእነዚህ ጉዳዮች። እና አሁን በጣም ብዙ ሰዎች በዚህ ጉዳይ ዲያግኖስ ሲደረጉ ህክምናውም እየተሻሻለ ሲመጣ የሰዎች አዌርነስ ትንሽ እየተሻሻለ እየመጣ ነው እና እኛም እዛ ሙቭመንት ውስጥ መቀላቀል እንፈልጋለን። ቢካዝ the more we do this the more ሪሰርቾች ይበረታታሉ፣ የነገሮች ኮዞች መገኘት ይጀምራሉ። ምክንያታቸው ምንድን ነው? መፍትሄም መገኘት ይችላል። ምክንያቱም ሁሌ ቲቪ እና እንትና ብቻ አይደሉም መድኃኒት የሚያስፈልጋቸው ነው። ኦልሬዲ ህመምን በጣም ከባድ ነገር ነው ለመቻል እና ለዛ አይ ቲንክ ሰዎች አሁን እኔ በምኖርበት ጊዜ ራሱ የሰውን ህይወት የሚያቀልልሽ ሰው ነው። እኔ አሁን በጣም አይ ቲንክ በጣም እንዴት ነው በጣም ኤክስትሮቨርትድ ነኝ እና ደግሞ ኦኬ በጣም ኤክስትሮቨርትድ አይደለሁም ግን ኤክስትሮቨርትድ ነኝ about this thing። ለምንም ነገር ቢሆን ለብቻዬ መቋቋም እችላለሁ ብዬም አስቤ አላቅም እውነት ለመናገር። ከዛ ግን ለሰዎች ስትነግራቸው አይ ቲንክ አሁን ለሰዎች በነገርኳቸው ቁጥር ወንበር ያሉ እኔ በጣም የገረመኝ ልንገናኝ ስንል አንዷ ልጅ አኒሜ ወንበሮች አይመቹም አለች እና በጣም ሌሎች ሰዎች ያግዙሻል በስራሽ ላይ። ከዛ ደግሞ በቃ ብርድ ሲሆን አንዲት ጓደኛ ደግሞ ብርድ ሲሆን በጣም ስለሚያመኝ አንዲት ጓደኛ ሂቲንግ ፓድ ሰጠችኝ። ከዛ ደግሞ ገባሽ ብዙም እንኳን አሁን የኔና ያንቺን ትተሽ አሁን የኔና ያንቺ አንድ ላይ መኖራችን ምናምን ያ መቼስ የኛን ነገር ልተወውና ግን ብዙ ማትግባቢያቸው ሰዎች አሁን የአኒሜ በጣም ስለሚገርመኝ ነው ወንበሩ አይመችሽም ስትለኝ I was very touched you know someone አስቦሽ በቃ አንቺ እንኳን ወንበሩ አይመችሽም ሲልሽ በጣም ስራ የሚቀንስልሻል እዛ ሄደሽ ወንበሩ አይመቸኝም ብለሽ ከመናገርና እንትን ከማለትም ጭምር ማለት ነው። ሲኒማ ሄደን ደግሞ ሌላ ልጅ ሌላ ወንበር አመጣችልኝ እና እንደዚህ እያልሽ ሰዎች በነገርሻቸው ቁጥርና ባወቁ ቁጥር በጣም ይረዱሻል። በጣም አይ ቲንክ በጣም ይሄ በጣም አንደርሬትድ ነው ምን ያህል ሰዎች ሊረዱሽ እንደሚችሉ። አንዳንድ መፍትሄ የሌለው ነገር ሲጀመር መወጣት የምትችይው ከሰዎች ጋር ነው። ግን በዚህ አጋጣሚ አይ ቲንክ ህክምና ላይ ያለውንም መናገር ፈልጋለሁ። አይ ቲንክ እኛ መብት አለን፣ ቀጣይ ማንሳት የፈለኩት እኛ ሐኪሞች ስለሆንም አይ ቲንክ መብት አለን ብዬ አስባለሁ ይሄንን ለመናገር። እኔ እውነት ብዙ ሰው አይቻለሁኝ፣ በጣም ብዙ ሐኪሞች አይቻለሁ አዲስ ፖይንት ባለፈው 2 ዓመት ብቻ እና ሰዎች በጣም ህመምን ለመረዳት በጣም ጊዜ በጣም ይከብዳቸዋል። እሱ ይወሳል ቱሲ አይ ቲንክ የሙያ አጋሮች ናቸው እንደሚባሉ የሙያ አጋሮችም ቢሆኑ ህመም ያኔ ስንማርም አይ ቲንክ ህክምና ስንሰራም ውስጥ አይቻለሁኝ ሰዎች እንዴት ህመምን መረዳት አይችሉ። አሁን ለምሳሌ ሰው ቢጫ አይን ቢኖረው መረዳት ወዲያውኑ ማይ ጋድ ቢጫ አይን አለው ይሄ ሰውዬ አላርም መሆን ወይም ስጋት ወዲያው እናሳያለን። አይ ቲንክ ይሄ ለእኛም ወደ ውስጣችን እንድንመለከት በጣም ጊዜ እድል ሰጥቶናል። ከዛ ደግሞ ታካሚ ሆኖ በዛኛው ሳይድ ሆኖ ማየት ደግሞ
በጣም በቃ የሚያስፈራ ነገር ነው። ለካ ሐኪም ጋር መቅረብ የሚያስፈራ ነገር ነው። ሐኪም ሳይረዳሽ ሲቀር በጣም ከባድ ነገር ነው። ምትዩ ይጠፋሻል። ከዛ ደግሞ በጣም ፔንን አንደርስቲሜት የማድረግ ነገር አለ። ይሄ ትንሽ ያስፈራል። በጣም ይሄ አይ ቲንክ ሐኪም ጋር ለመቅረብ የሚፈጀውን ጊዜ ራሱ ማሰብ አለባቸው ብዬ አስባለሁ ሐኪሞች። በጣም አሁን እኛ ሶሻል ምናምንም ስለሌለም አለን ሶሻል፣ ግን ያው ኢትስ ለስ ከአዲስ አበባም ስለሚቀንስ ብለሽ ልታስቢ ቁጭ ብለሽ በጣም እኔ አሁን አንድ ጊዜ በጣም ብዙ ሰዓት ነው የጠበኩት ሐኪሙን ለማየት። ወንበሮቹ አይመቹም። ላይክ ስፔሲፊክሊ ሐኪም ቤት ውስጥ የተሰሩት ይቀዘቅዛሉ። በጣም ይቀዘቅዛሉ አንደኛ፣ ሁለተኛ በጣም ዊርድ ናቸው። በቃ አይመቹም ወንበሮቹ። እዛ ላይ በጣም አይ ቲንክ 2 ሰዓት ያህል ጠብቄያለሁኝ እና ስገባ ሰውዬው ምንም አልተዋጠለትም። ሲጀምር ምንም አይሄድም ከምትዩ ጋር ደህና ነሽ አለኝ። እንደውም አንቺ ፒሲኦኤስ አለብኝ ትያለሽ እንጂ ክብደትም ቀንሰሻል አለኝ። አይ ዋዝ ላይክ ኦኬ ሰር አም ሶ ሶሪ ዳት አይ ሎስት ዌይት ነው። ከዛ መጨረሻ ላይ ህመም ማስታገሻ ሰጠኝ። አይቡፕሮፌን ለዚሁ ነው እንዲያልሽ። ከዛ በጣም ገረመኝ። ይሄ እንዴት ይጠፋኛል መቼስ። በጣም ለዚሁ ነው ወይ ነው የሚያስብለው። በጣም it was very surprising to see that። ከዛ ደግሞ አይ ቲንክ ህክምና በስነ ተዋልዶ ጤና ዙሪያ ደግሞ በጣም ከባድ ነው ማለት ኢንሹራንስ ልንገባ ነበረ እዚህ እና የማህፀን ህክምና አይቻልም የሚል ኢንሹራንስ አለ እንዴ? ይሄን ያላውቅም። የማህፀን ህክምና አይቻልም ማለት በጋይነኮሎጂክ ፕሮሲጀርስ አይቻሉም ከባድ ስለሆኑ ብለው ስለሚያስቡ ከቨር አይደረጉ። ከዛ I was like እና አሁን ማለት እንዴት ያለ ነገር ነው እንግዲህ ይሄኛው በኪስሽ ከባዱ ነገር በኪስሽ። በዚህ አጋጣሚ ሌላ ያየሁት እነግርሻለሁ። እንትን ቫዮለንስ ቪክቲም ከሆንሽ ኢንቲሜት ፓርትነር ቫዮለንስ ማለትም ቤት ውስጥ ምንድን የሚባለው ይሄ የጾታዊ ጥቃት ማለት ነው። ጾታዊ ሆኖ ጥቃት ግን በባለትዳር ወይም በአቅራቢያሽ ባለ ሰው ከተፈጸመብሽ ፍቅረኛ ወይም ትዳር አጋር እንደዛ ከሆነ አይቻልም። ኢንሹራንስ ከቨር ያደርግሽ። I don't know. I'm like, what do you mean? ለምንድን ነው አላውቅም። ማለት ምን ሊሆን ይችላል? ፖሲብሊ ኢቭን በጭንቅላቴ ለማሰብ በጣም ይደጋገማል ማለት ነው። I think እና oh my god what do you mean? I was like, ምን አይነት ነገር ነው? ስለዚህ በጣም ስለሚደጋገ I think this is my assumption. They didn't ምክንያታቸውን አልጻፉም፣ ግን I was like, እንዴት በጣም ይገርማል። ያው እኛ ሀገር ሲጀምር የኢንሹራንስ ነገርም ገና ስላልገባ ግን አይ ቲንክ ደግሞ በስነ ተዋልዶ ጤና ዙሪያ በጣም ኢሜጂንግ ሞዳሊቲዎች ኢሜጂንግ ምንላቸው እና አልትራሳውንድ፣ ሲቲ ስካን፣ ኤምአርአይ ምናምን በጣም ኢምፖርታንት ነው። እንደውም 3ቱን አልኩኝ እንጂ ብዙ ይሄዳል። ሲቲ ቬኖግራፊ ምናምን እያለ በጣም ውድ ናቸው። አክሰሰብል አይደሉም። አድካሚ ናቸው። በጣም አድካሚ ናቸው። ሰው እስከሚያዝልሽ ራሱ በጣም አድካሚ ናቸው። በጣም አይ ቲንክ ሰው ራሱ አምኖሽ በቃ አልትራሳውንድ ላይ ምንም አልታየኝም እና ሲቲ ደግሞ ተነሺ እስከሚልሽ ድረስ አይ ቲንክ በጣም ትግስት አስጨራሽ። እንደ ፎቶግራፉ ሄደሽ ብድግ ብለሽ ማትነሹ ነገር የግድ ማዘዣ ይዘሽ መሆኑ በጣም አድካሚ ያደርገዋል ነገሩ። ከዛ ደግሞ ስትነሺም ራሱ አሁን ለምሳሌ ኢንሹራንስ ላይ ካላመኑበት የመከልከል መብት አላቸው። እኔ በጣም የገረመኝ ነገር ሐኪም ቀጥረው የሚንቀሳቀሱት ኢንሹራንሶች እኮ ለዚህ ነው። ኦልሶ ደግሞ ሪዲንጉ ደግሞ ከዛ በኋላ እሱ ራሱ በጣም ፍረስትሬቲንግ ማለት እኔ እንጃ። እኔ አይ ቲንክ ኖርማል ነው ብሎ መነገር እንደዚህ የሚያበሳጭ ይሆናል ብዬ አስቤ አላውቅም ሲጀምር። ይሄንን የምንለው በጣም ረጅም ጊዜ አሞሽ ከዛ በኋላ ስትነሺና ሲመጣ በጣም በቃ ይሄኛው ነው በቃ ትልቁ ኤምአርአይ ነው ተብሎ ኤምአርአይ ተነስተሽ ኦኬ ምንም የለብሽም ሲባል በጣም ቶዝ ቬሪ አሳዛኝ፣ ለኛ በጣም አሳዛኝ ነው። ከዛ ግን ደግሞ አይ ቲንክ በዚህ ሌላም ደግሞ መናገር የምፈልገው ነገር ግሮስ የሆኑ ነገሮችም አይ ቲንክ ብዙ ጊዜ ሪፖርት አይደረጉም። አሁን ለምሳሌ እኔ በህመም ስለሄድኩኝ ሰዎች ሲያነቡት ሲቲ ስካን ኤምአርአዩን ኖርማል ነው ብለው ሪፖርት አደረጉ። ከዛ ግን ተመልሰሽ ስቴጅ ኦፍኮርስ ያዩት ነገር አለ፣ ይሄ ነገርም አለ፣ ግን ያው እንትን አይደለም። ግን ይሄ አይ ቲንክ ሁሉም ነገር በጣም ኢምፖርታንት ነው።
ዶኪመንት ማድረግም በጣም ኢምፖርታንት ነው እና አይ ቲንክ በጣም ሰዎችን ከኢሜጁ ጀርባ ያሉት ሰዎች እንደሆኑ ማሰብን በጣም ኢምፖርታንት ነው አይ ቲንክ እና ፕሮሲጀሩ ላይ በዚህ ሌላ ደግሞ እኔ በቃ ኦ ማይ ጋድ ህክምና ለካ እንደዚህ ነው ሁለት ኢንድ አለው ነው የሐኪም ሳይድ እና የታካሚ ሳይድ ሲቲ ስካን ኪጋሊ ኤምአርአይ ሩዋንዳ ነው ሲቲ ስካን ኪጋሊ ኤምአርአይ አዲስ አበባ ነው የተነሳሁት እኔ ግን በጣም ያስፈራል መነሳት ሲጀመር ግን ሰዎች እንትን አይሉሽም እንደውም የኤምአርአይ መውቀስ አልፈልግም ግን የሲቲ ስካኑ they don't walk you through አሁን ሲቲ ስካኑ ስነሳ እዚህ ይለኛል ዝም አሉኝ ልብስሽን ቀይር ያሉኝ እና ልብስሽን ቀይረሽ እንግዲህ አንድ የሆነ ራፊ ጨርቅ ነው የምትለብሺው አስቢ ከዛ ኦልሬዲ በጣም እየታየሽ እንደሆነ የሚሰማሽ በመስኮት በኩል ያዩሻል ኦኬ ያ እንደዛ ድሬፑን ብቻ ለብሰሽ ማለት ነው ከዛ ያዩሻል እስከምንጀምር ድረስ ጠብቂኝ አሉኝ እና ዝም አሉኝ በቃ ያዩኛል እነሱ እኔ ማያቸዋለሁ አንነጋገርም ማለት እነሱ ይነጋገራሉ እዛ እርስ በእርስ ምናምን እስቲ አሁን ከታካሚ አንጻር ላይክ ይሄንን ሐኪሞችን ሊሰሙን ስለሚችሉ ማለት ነው what would have made the experience better I think አንድ ሰው አብሮኝ ቢሆን ደስ ይለኝ ነበር እስከምጀምር ድረስ ቢያንስ ከስካነሮቹ ማለት ነው ከስካነሮቹ ምክንያቱም ውጭ ያሉት ሰዎች I think 7-8 ይሆናሉ አንቺ በዚህ በኩል አንድ ነሽ እና የሆነ የጦር ሜዳ አይነት እንትንም አለው ሲጀመር ከዛ መጥቶ አንድ ሰው ይሄንን እየጠበቅን ነው ከዛ እንደዚህ ታርጊያሽ ይሄን ያህል ደቂቃ ይፈጃል ማሽኑ ወደዛና ወደዚህ ይላል ድምጽ አለው ምናምን ቢሉኝ እስከዛሬ ድረስ በአዛዥ ሳይድ ስለነበረ ማለት ነው ከማዘዝ ውጪ ውስጥ ብዙም አቴንሽን ሰጠን እንደማና እኮ ነው ይሄ የሚያሳየው በጣም ከዛ ከመጨረሻ መጡና በቃ አሁን መጀመር እንችላለን አለኝ ከዛ አስተኛኝ ከዛ ሄደ እና የሆነች ትንሽ ፍራክሽን ኦፍ ሰከንድ ናት ላይክ ሜቢ አይ ቲንክ 10 ሰከንድ ምናምን ይሆናል ግን ምን እንደሚፈጠር አላቅም ቀጥሎ ገባሽ ማሽኑ ድንገት እሪ ብሎ ይጩህ ወይም ይወዛወዝ ወይ ወደፊት ወደ ኋላ ይል ምንም የማውቀው ነገር የለም ማንም ያስረዳኝም የለም እና በጣም የሆነ ትንፋሽን ይዘሽ አምላኬ ቀጥሎ ምን ይፈጠር ይሆን ብለሽ ነው ግን ማሽኑ አይጮህም ቢለኝ አሁን ለምሳሌ በቃ ወደ ኋላ ወደፊት ይላል እንጂ ምንም አትሆኝም አይዞሽ ቢለኝ በጣም ትንሽ ሪአሹራንስ ይኖረኛል ኤምአርአይ ስነሳ ሰውየው ነግሮኛል ያው ይጮሃል አንቺም ታውቂያለሽ በጣም ይጮሃል አለ ግን ከኤክስፔክቴሽንሽ በላይ ነው ደግሞ ይጮሃል አይ ቲንክ አይደል ከዛ በጣም ይጮሃል ስለ መርካቶ ሄደሽ ታውቂያለሽ አለኝ አውሶ ከዛ በላይ ይጮሃል ከዛ ገብቼ አይ ቲንክ በጣም ሎንሊ መሆኑ ነው ገብተን የምትይው ነገርም የለም ጓደኞቼ ነበሩ ኤምአርአይ ስነሳ ግን በጣም በቃ ለብቻሽ ነሽ እዛ ውስጥ አንቺ ነሽ ያለሽው ሜሉና ማኒ ከውጭ ነበር ከዛ በጣም ይጮሃል እኔ ባይገምሽ ከዚህ በፊት እናቴ ማለት ነው ትከሻዋን እየተነሳች በጣም ማለት ይጮሃል ብያታለሁ ግን እያስነሳኋት በጣም ስትወጣ በቃ በጣም ሁለተኛ ነው እዚህ ማሽን ውስጥ አልገባም በጣም ነው የሚጮኸው ምናምን ነገር አለችኝና ሴትዮ ምንድን ነው የምታካብደው እኔ ደግሞ ሁሉም ፔሸንት ህፃንም ትልቅም ትንሽም ኤምአርአይ እናስነሳለን እኛና ያው በቃ ከዛ በኋላ እነሱ ስለ ውጤቱም ስለ እንትኑም ስለሆነ የምታወያያቸው ኤግዛክትሊ ስለ ኤምአርአይ ኤክስፒሪየንስ አናወራም ምንድነው እቺ ያረባክሽ ማሚ ያረባክሽ ታይ ምናምን ነገር ብዬ ወዲያው ነው ዲስሚስ ያደረኳትና አንቺ ሞተሽ ስትመጪ እንደዛ ነው ያልሽው በቃ በጣም ይጮሃል ነገር በጣም ያስፈራል ይቀዘቅዛል እንዴት ፈርታ ይሆን ለነዛ ሁሉ ፔሸንቶች እንዴት ፈርታ ይሆን የሚል እንትን ነው ያመጣብኝ ታውቂያለሽ በጣም እውነት ምክንያቱም ሰዎች ምን እንደሆኑ ሳያውቁ ነው የምናስገባቸው እዛ ውስጥ ጭራሽ ኤምአርአይ ምን እንደሆነ ሁላኩ እንደኛ እንኳን ግማሽ አዌርነስ ራሱ የለም ከዛ ጓደኛሽ አይደለም እዛ ያለው በጣም በቃ አሁን እያሰብክ ያሉት ነገር እኔ ጓደኞቼ ናቸው ኤምአርአይ ምን እንደሆነ አውቃለሁ ለምን እንደምነሳ አውቃለሁ ምናምን ሰዎች ግን ለምን እንደሚነሱ አያውቁም ምንም ሁሉ ወረፋ ጠብቀው ከዛ እዛ ውስጥ ገብተሽ ይጮሃል ይሉሻል ኦፍ ኮርስ ይጮሃል ለዛም ነው አይ ቲንክ ኢር መፍል ምናምን ይሰጡሻል ግን እንደዚህ አይነት ነገር ደግሞ የለም ማለት እኔ እንጃ እኔ ትንሽ ቴክኖሎጂ በጣም እየተሻሻለ ባለበት ሰዓት በአንድ ጊዜ አንድ የግል ሆስፒታል እየሰራ ሙዚቃ ምናምን ይከፈትልሻል የምትጠይቂው ነገር እንዲከፈትልሽ ይደረጋል በሄድፎን ነገር አለ የተቀመጠ በሱ ሙዚቃ አንዳንድ ሰዎች ነሺዳ ይጠይቃሉ አንዳንድ ሰዎች መዝሙር ይጠይቃሉ ምናምን እንደዛ ተከፍቶላቸው ትንሽ ፍሬንድሊ እንዲሆን ምናምን ጥረት ይደረጋል
መደረግ አለበት ብዬ አስባለሁ። በጣም እኔ በጣም ያ የመንግስት ሆስፒታል ደግሞ የምታውቂው ነው። ኦ ማይ ጋድ ኢት ዋዝ ሼኪንግ እውነት ኢት ዋዝ ሪሊ ስኬሪ። ከዛ ውጭ ያው ውጤት መጠበቅ በጣም ያስፈራል። አይ ቲንክ ረጅም ጊዜ ሲታመሙ ሰዎች በጣም ውጤት እስከሚደርስ ድረስ ሐኪሞች በጣም ደግ ሊሆኑላቸው ይገባል ብዬ አስባለሁ። ምን አሁን ኤምአርአይ ተነስተሽ ምን እንደምትጠብቂም አታቂም። ድንገት እኔ ማስበው የነበረ አሁን በቃ የሆነ የማይታወቅ ነገር ኖሮኝ ከነገ ጀምሮ ህይወቴ በሙሉ ቢገለበጥስ ብዬ ነው ማስበው። ከዛ ግን ማንም መጨረሻ ላይ ኖርማል ነው ስበይን ነግሬሻለሁኝ። በቃ ምንም እዛው እርገጥ ያለህበት እርገጥ አይነትም ሲሆን ያናዳል። ምን ነው መልሱ መጥፎም ቢሆን ላይክ ህመሙም ቢገኝ ብለሽ ተስፋ ታደርጊያለሽ። አለመገኘቱም ያናድዳል። ከዛ ቢገኝ ደግሞ የሚሆነው ነገርም ያስፈራ ነበር። ሚክስድ ኢሞሽን ብቻ በጣም በጣም አይ ቲንክ በጣም ብዙ አይነት ኢሞሽን ያለው ግን ሰዎች አይረዱም። አይ ቲንክ እኔ እዚህ እንትን ስል በጓደኞቼ ናቸው በጣም ሊረዱኝ የቻሉት። ከጓደኞቼም ሁሉም ማለት ሁላ አልችልም። እኔ ወዳቸዋለሁ ግን ሁሉንም ማለት ሁላ አልችልም። አይ ቲንክ የተወሰኑ ሰዎች ናቸው የሚረዱኝ ምን ያህል እንደማሳልፍ። አይ ቲንክ ሞስት ኢንቲሜትሊ አንቺ ብዙ ጊዜ ስለምታይኝ ያላዩኝን ሰዎች አልፈርድባቸው። መቼስ ሰው ለማመን ሊከብድ ይችላል ግን ሰዎች ምን ያህል ከባድ እንደሆነ እኔ በቃ ኤምአርአይ ተነሽ ሲሉኝ እኔ እኮ በቃ በጣም ይከብደኛል። ኤምአርአይ ብነሳ እኮ እንዲህ ይላል ሰዎች እንዴ ምን ነካሽ ምናምን አንቺ ተማርሻለሽ እንዴ ምናምን ይሉሻል። እና actually no it doesn't work like that። ከዛ ደግሞ ምንም ለማያውቅ ሰው ደግሞ እኔ እንዴት እንደሚሆን ሌላ በዚህ አጋጣሚ ማለት ነው በጣም እየረዘመ ብሄድ ይሄ ኤፒሶድ ችግር የለውም። አንደኛ ከ2 ዓመት በኋላ ነው የመጣ ነው ሰዎች ማለት ናፍቀውናል ብለን እናስባለን። ግን ማውራት የምፈልገው ሌላ እንደዚህ አይነት የረጅም ጊዜ የሚቆዩ ህመሞች ሌላ ይሄ ኢሞሽናሊ የሚያመጡት ኢምፓክት አለ። እኔ ምንድነው ያየሁት በጣም በተደጋጋሚ አሁን ደግሞ ማደግ መቼስ ብዙ ነው ብዙ ከሚታመም ሰው ጋር ትገናኛለሽ። ኦን ፐርሰናል ሌቭል ማለት ነው። እንደዚህ ከሐኪም ታካሚ ሪሌሽንሺፕ በላይ ከሰው ከጓደኛሽ ምናምን ብዙ ሰው ስለ ህመም ይነግርሻል ምናምን። በአቅራቢያችን አይ ቲንክ በባለፈው 2 ዓመት ብዙ ነገር ዲያግኖስ ሲደረግ እናያለን። እንደዚህ ህክምና ሲክ የሚያደርጉ ሰዎች ምናምን እናገኛለን። እና ምን ያህል ኢሞሽናሊ በጣም ከባድ እንደሆነ በቃ በጣም ከባድ ነው። ምንድነው ከረጅም ጊዜ ህመም ጋር ተያይዞ ሙድን ስታብላይዝ ማድረግ ወይም ደግሞ አፌክት እንዳያደርገን እንዴት ነው የሚባለው የአእምሮ ጤናችንን አፌክት እንዳያደርገን በጣም ጥረት መደረግ አለበት። እና በአቅራቢያችን የሚገኙ ሰዎችም በቃ ሁሉም ሰው ኢንቫይሮንመንቱ እንዳለ ሊተባበርሽ ይገባል። አካባቢሽ ያለ ሰው በሙሉ ሊተባበርሽ ይገባል። ሶዳት በጣም ፋንክሽን እንድታደርጊ ሰዎች በቃ ወጥተው እንዲገቡ ጥሩ ደስተኛ እንዲሆኑ ከህመሙ ባሻገር እንዲያዩ ይሄ ሁሉ ነገር በጣም እንትን ይፈልጋል፣ አቴንሽን ይፈልጋል። አንድ ሌላ የተረዳሁት በቃ ይሄንን ነው። ዝም ብሎ ህመሙ ሲንግል ሃንድሊ ይሄን ያነሳሁት ላይክ ሰዎች አሁን ለምሳሌ ኤምአርአይ እንዴት ላይክ ዝም ብለሽ ተነሽ እንጂ በቃ ማለት ሄልዝ ሲኪንጉን ራሱ በቃ ሁሌም በዲተርሚኔሽን ቢደረግ ይመስላቸዋል። በቆራጥነት በቃ ይሄ በሽታ ማግኘት አለብኝ በቃ ምንድን ነው ችግሩ ምናምን። ግን አድካሚ ነው፣ ይደክማል። በየጊዜው እየሄዱ ሐኪም ከሐኪም እየቀያየሩ የሰው ኦፒኒየን መስማት፣ ተስፋ እያደረጉ ተስፋ ማጣት ምናምን ሁሉ ከባድ ነው። አይ ቲንክ በጣም እሱን ሰዎች በፍጹም አይረዱት ነገር እሱ ነው። እንደ እንትን አይደለም ይሄ ለምሳሌ ሳል ኖሮብሽ በጣም ሳሉን ለማጥፋት እንደሚደረግ ጥረት አይደለም። ወይ በጣም ብቻ ቆራጥነት ለማግኘት ራሱ በጣም ይከብዳል። በጣም አይ ቲንክ በጣም ሰዎች ኦፍኮርስ እኔ ሰው አስቴር አወቀ ያው ካልደረሰበት ብላለች ምንም ሊረዳ አይችልም። በጣም ሰው ሊሚትድ ነው። ሆዴ ተረበሸ ሚለው ዘፈን ላይ ሰው ካልደረሰበት እንደራሱ አያየው ትላለች። ሊረዳም አይችልም እውነት ለመናገር። ግን ጠዋት ተነስተሽ አሁን አይ ቲንክ ኖርማሊ አሁን ቀን ፕላንም ይኖርሻል። ለምሳሌ ዛሬ በቃ ይሄን አድርጌ ምናምን ከዛ ጠዋት ስትነሺ በጣም ስትታመሚ ዩ ጀስት በቃ አሁን ይሄንንም ከዛ ደግሞ ያው የሰራሻቸው ያሰብሻቸው ነገሮች አሉ። ይሄንንም አልችልም ያንንም አልችልም ምናምን ትያለሽ። ከዛ ደግሞ አንዳንድ ቀን ደግሞ አለ እንዲያው በቃ ስልትክም ይልሻል። አይ ቲንክ ሁሌም ስለሚያምሽ ሁል ጊዜም በቃ አሁን ይሄን ለብሼ እንዳይበርደኝ ይሄን አድርጌ ከዛ እዚህ ቦታ ተቀምጭና ከዛ አንዳንድ ቀን በቃ እንደው አሁንስ ብለሽ የምትማረሪበት ጊዜ አለ። ከሌላ ቀን ህመሙ ብሶም ሳይሆን እንዲሁ በቃ አይ ቲንክ በጣም ይደክማል፣ ኤክሶስት ያደርጋል። ይደክማል፣ በጣም ያደክማል። ከዛ ደግሞ
የብቻም ነገር ነው። አይ ቲንክ በጣም ሰውነትሽ አሁን የተረዳሁት ነገር ከባለፉት 2 ዓመታት ሰውነት በጣም ኢንቲሜት ነው ማለት ሰውነትሽ ነው ኬሪ የሚያደርግሽ በየጊዜው። ምንም አሁን አንቺ የምታውቂ በዚህ መልኬ ነው እንጂ ያው በቃ ሰውነቴን ነው የምታውቂ እውነት ለመናገር። እና ሰዎች በፊት የሆነ ፖድካስት ነበር 99% ኢንቪዚብል የሚል የሰው 99% አይታይም የሚል ግን እኔ አሁን በሱ ብዙም አላምንም እውነት ለመናገር። 99% አይታይም ያሉት ላይክ ውስጥሽ ሰውነትሽ እና አንቺ የተለያያችሁ ነገሮች ስለሆነ እንደማለት ነው። ግን ይሄ በጣም እኔ ባለፈው በዚህ ጊዜ በዚህ ቆይታ የተረዳው ይሄ እውነት አይደለም። ሰውነትሽ ነው ኬሪ የሚያደርግሽ እና ያንቺ ነው ሰውነትሽ በቃ። እና ሲታመምብሽ እና ማድረግ ማትችያቸው ነገሮች እንዳሉ ስትረጂ መልካም ሰው ልትሆኚ አትችይም። እኔ አንድ ጊዜ በጣም ታመምኩና ከዛ ተሻለኝ። I'm like I'm feeling better። ከዛ ለካ ጥሩ ሰው ነኝ። ሰዎች ሲጠይቁኝ ምናምን ፎሎ አፕ ጥያቄዎች ጠይቃለሁ ምናምን። ለካ ሲያምሽ ግን ይከብዳል። ሲያምሽ ግን ሰዎች መጥተው በቃ እኔ እንደው እንዲሆኝ ምናምን ሲሉሽ ቱ ጌት ትሩ ነው የምታረጊ ሁሉንም ነገር። ዝም ብለሽ አዎ በቃ እውነት ነው አይዞህ ምናምን ትያለሽ እንጂ ትንሽ ስትረሽ አታደርጊም ራስሽን። እሱም አይ ቲንክ እናሽም ይወስድብሻል እና እንዴት በቃ እንዲህ ያለ ሰው ሆኜ የቀረሁ በቃ ምናምን ነጭናጫ ትሆኛለሽ። አይ ቲንክ እኔ እንዲያውም ብዙ አልነጫነጭም ለመናገር ግን ልዩነቱን ግን የምራየዋለሁ። እውነት ነው ግን እውነት ነው በቃ ይሄ ሊሚቲንግ ይሆናል ነገሩ። ያለብሽ ችግርም ኦፍኮርስ ግዙፍ ነው በቃ እና ስለሌላ ሰውም ለማሰብ ጊዜ አይሰጥም። አይ ቲንክ ኢትስ ጊቨን እንደውም ታስቢያለሽ ነው አንቺ በአካባቢ ያላችሁ ሰዎች እንደዚህ በጣም ሰው ሲያመው ምናምን ቶሎ ሰው የሚጨነቅ ሰው ነው የማውቀው። ግን አይ ሚን ማለት በጣም አንደርስታንደብል ነው። አይ ቲንክ ይሄ ከህመም ጋር ተያይዞ መነጫነጭ በጣም አንደርስታንደብል ነው። ግን በጣም ኮምፕሬሄንሲቭ ነው ደግሞ እንዴት እንደዛ ተነጫነጭ ምናምን ብለሽ ልታስቢም ስለምትችይ እውነት ነው ይገባኛል። መጻፍ አትችይም፣ ማንበብ አትችይም፣ ምንም ማድረግ አትችይም። እኔ ላስት ታይም ብዙ እየጻፍኩ አይደል ዝም ብሎ መሆን በቃ ስለማመኝ ነው። ዝም ብሎ መሆን አይቻልም በቃ። አዎ ይችን ቀን ማለፍ ነው የምትፈልጊው እና ይሄን ኤፒሶድ ማለፍ አዎ በጣም እና አም ኮምፕሬሄንሲቭ ነው። አይ ቲንክ ሰዎች ይሄን የሚያዳምጡ ሐኪሞች እኔ አይ ቲንክ ብዙም የምንናገረው ለሐኪሞች ነው በዚህ ኤፒሶድ ብዬ ማስባለሁ። የታመሙ ሰዎች ለሰው መናገር አለባቸው አይ ቲንክ እና ረጅም ቢሆንም ሁሌም እኔ ሰው በራሱ ተስፋ አይቆርጥም እላለሁኝ። ምንም ማድረግ አትችይም። እውነት ነው። በራስሽ ተስፋ መቁረጥ አትችይም። ምንም ማድረግ አትችይም። ይሄ ደግሞ እንደ ፊዚካል ህመም አይደለም ኦር ደግሞ ሰርጂካሊ ይሄ በቀዶ ጥገና መውጣት የሚችል ነገር አይደለም። በቃ ያለ ነገር ነው። ከመታመም ውጭ አማራጭ የለሽም። እና ተስፋ መቁረጥ የለብሽም። ከዛ ደግሞ አንዴ ያሰብኩት ደግሞ ምንድነው ህይወት በጣም ትንሽ እንዳልሆነች ማስታወሳል። ስትታመሚ አይ ቲንክ በጣም ቀላል ነው። በቃ እኔ አሁን ይቺ ክፍሌ ውስጥ ያለችኝ ነገር አድርጌ 1-2 ሰው አግኝቼ ብኖር በቃ ይሄን ነው የምችለው ብሎ ማሰብ ኢት ሜክስ ዩ ፎርጌት ምን ያህል ትልቅ እንደሆነ ህይወት። አይ ቲንክ ብዙ ጊዜ ያየሁት እሱ ራሴ ላይም ሌሎች ሰዎች ላይም ያየሁት ይቺን በቃ ህይወትሽን ትንሽ አድርገሽ መገላገል ትፈልጊያለሽ፣ ግን ህይወት በጣም ትልቅ ናት እና ሁሉም ሰው ደግሞ ይገባዋል አይ ቲንክ ኢትስ ግራንዲዮሲቲ መኖር ህይወትን። እዚህ አይ ቲንክ ሰዎች ተስፋ መቁረጥ የለባቸውም ብዬ አስባለሁ። ከዛ ደግሞ ምንም ማፈር አያስፈልግም፣ ለሰው መናገር ነው። አመመኝ ማለት ኦልሶ ኢት ቴክስ ዘ በርደን ኦፍ አይ ቲንክ አንቺ ቁጭ ብለሽ እዛ ውስጥ በቃ እንዴት ላድርግ ምናምን ከማለት አሞኛል እንደዚህም ያመኛል ብዙ ጊዜ እሱም ደግሞ ያው ሸክሙን የሚጋራልሽ ሰው ኖሮ አይደለም ጀስት ግን መናገሩ ትንሽ ሪሊፍ ሊኖረው ስለሚችል አካባቢሽ ያሉ ሰዎችንም አጀስት እንዲያደርጉ ስለሚያግዝ ነው እንጂ ግን በቃ ሁልጊዜም ያው ሰው አካባቢ መሆንና መነጋገር አይ ቲንክ ለታማሚዎች ሪኮመንድ የምናደርገው። በዛ ላይ ደግሞ በቃ እንዳልሽ ተስፋ አለመቁረጥ ዊ ኖ በቃ አሁን እኛ ፈርስት ሃንድ ምን ያህል ዲስካሬጂንግ እንደሆነ ሐኪም ቤት መሄድ ማየት ምናምን ሐኪም ማየት መናገር ይሄን ማንም በማይረዳ ኤንቫይሮንመንት ምናምን ያህል ከባድ እንደሆነ እያየን ነው። ግን ስቲል ዩ ኖ ቱ ሲክ ሄልፕ። ሌላ ደግሞ እኔ መናገር የምፈልገው በዚህ አጋጣሚ እኔ ብቻ ሳልሆን ወደ መጨረሻ ላይ ኢቨን እኔ ላስት እኛም ፕራክቲስ እያደረግን በነበረ ጊዜ ፔን ቫይታል ሳይን ነው፣ ፔን ሁልጊዜም ትሪት መደረግ አለበት በሚል ነው። ሶ እኔ አሁን ሰዎችም ቢሆኑ ከህመም ማስታገሻዎች ሻይ ወይ እንዲያደርጉ አልፈልግም። ህመም ማስታገሻዎች መወሰድ አለባቸው። ህመም ማስታገሻዎች
እንደየኮንዲሽኑ እንደየሌቭሉ መወሰድ አለባቸው። ህመም በጣም ከባድ ነገር ነው እና ኢግኖር የሚደረግ ነገር አይደለም። ሐኪሞችም ህመም ማስታገሻዎችን ማዘዝ መቻል አለባቸው። ያሉትን ሪስኮች አውጥቶና ምንድነው አውርዶ የሚያስፈልገው ሰው መውሰድ መቻል አለበት ህመም ማስታገሻ። ይሄ የምንናገረው ምን ያህል ህመም ከባድ እንደሆነ ለመናገር ነው። ህመም የሚቻል ነገር አይደለም። ህመም መቻል ጀግንነትም አይደለም። ምንም ትርፍም የለውም። ስለዚህ ህመም ማስታገሻዎችን አውጥቶና አውርዶ አወራርዶ ከሐኪም ጋር እየተመካከሩ መውሰድ እንደየደረጃው። ኦልሶ ሌላ ምን ትላል ዶክመንት ማድረግ አይደለ? ዶክመንት በጣም ለማስረዳትም በኋላ ላይም ሀሳብን ለመሰብሰብም ኦልሶ እንደዚህ ይሄ ጊዜውን ለመረዳትም እንዴት እንዳለፈ በአንድ አመት ውስጥ ምን ተሻሻለ ምን አልተሻሻለም የሚለውን ነገር ከአሁኑ መጻፍ መጀመር ማስቀመጥ መጀመር አይ ቲንክ ጥሩ ነው ብዬ አስባለሁ። እነዚህ ነገሮች ለታማሚዎች ትንሽ እንደ ኮፒንግ ከመናገርም ከመወያየትም ባለፈ ማለት ነው። እነዚህ ኮሜንት ማድረግ እፈልጋለሁ። አይ ቲንክ በዚህ አጋጣሚ አይ ቲንክ ዊ ሹድ ሼር የሆነ ፎርም ነበረ እኔ የሞላሁት በጣም ኢት ብሮት ሚ ኢንሳይት በክሮኒክ ፐልቪክ ፔን አሶሲዬሽን የሚባል ያዘጋጀው ፎርም እና ማህበር አለ። ኢማጂን ጋይስ ኢትስ ዲስ ሲሪየስ በጣም ሶ ላይክ በደም ካራክተራይዝ ለማድረግ ፍሪኩዌንሲውን ለማሰብ ለማስታወስ ብዙ ጥያቄዎች ይጠይቃል እና በጣም እሱ ጥሩ ነው ብዬ አስባለሁ። ሌትስ ሼር ኢት አፍተርዋርድስ። ኦልሶ ሌሎች እንደዚህ የሚያግዙ ነገሮችን ምናምን እናንተ የምታውቁት ካለ ከአድማጮቻችን ሌላ የተሻለ ኬር አሁን ያገኘ ሰው ካለም የረዳው ነገር ካለም እናንተ መልሳችሁ አጋሩት። ሶዛት ዊከን ኦልሶ ላይክ ሪሼር ኤኒ ካንሰር ክሌት። ግን ይሄ አቴንሽን የሚያስፈልገው ማተር ነው። አሁንም ቢሆን ምን ያህል የስነ ተዋልዶ ጤና እንዴት ሁላችንም እንደሚመለከት ከድሮ ጀምሮ እንል ነበር። ይሄ ስነ ተዋልዶ ነገር ምናምን ሁላችንም ኤክስፔሪንስ የምናደርገው ነገር ነው እና ከህመም ውጭ ከህመምም ጋር ሁሌም ኤክስፔሪንስ የምናደርገው ነገር ነው እና እኛም ፓርት ፊት ሆነናል ደግሞ ጭራሽ አሁን በጣም። ስለዚህ በጣም ስለ እነዚህ መናገር እንፈልጋለን። ስለ ሜቢ በቀጣይ ጊዜ ስለ ፒሲኦኤስን ቅድም እያነሳች ስለነበረ ወይም በአዲሱ አጠራሩ ፒኤምኦኤስ አይ ቲንክ ሐኪሞች በደንብ እንወያያለን። ለሐኪሞች ሳናስተላልፍ እንዳንቀር ብዬ ነው። አይ ቲንክ ሐኪሞችን በጣም አይ ቲንክ ትዕግስት አስጨራሽ ነው ለሁሉም ሰው ኢንቮልቭ ለሆነ ሰው በሙሉ በጣም ትዕግስት አስጨራሽ ነው። አይ ቲንክ ህመምን ረጅም ጊዜ የቆየ ህመምን ማከም ምክንያቱም ግራ ያጋባል ለሁሉም ሰው ግን በጣም ያው ከተሸካሚ በላይ ሊከብድ አይችልም እውነት ለመናገር እና ይሄንን ማስታወስ ለእኛ ለሚያክመው ሰው ከከበደ ለታማሚ ደግሞ ምን ያህል እንደሚከብድ መረዳት እና ሁሌም እና ኮምፕሊኬትድ መልቲ ሌየርድ እንደሆነ ማሰብ አይ ቲንክ በቃ ስነልቦና ላይም ጫና እንዳለው ማህበራዊ ጫና እንዳለው ስራ ላይም ጫና እንዳለው ምናምን ማሰብ በጣም ግንኙነቱን ጥሩ ያደርገዋል ብዬ አስባለሁ። በዚህ አጋጣሚ አይ ቲንክ እኔ ያው ሻውት አውት ማድረግ ፈልጋለሁ ለሄለን ግዛቸው ዶክተር ሄለን ግዛቸው እኔ ማለት ነኝ ባይ ዘ ወይ ኦፍ ኮርስ አይ ቲንክ ሰዎች በጣም ከታማሚ አስተማሚ በጣም አይ ቲንክ በጣም ቦዘሪንግ ነው። ምንም ሼር ማድረግ አትችይም ፔኑን እኔ በርግጥ ኦኬ ምናልባት ላይበልጥ ይችላል ግን ኢትስ ኦልሶ ቦዘርሰም አክኖሌጅ መደረግ አለበት። አይ ቲንክ የሰውን ፔን ዊትነስ ማድረግ ቀላል ነገር አይመስለኝም። ትዕግስትም ይጠይቃል። አይ ቲንክ ሁል ጊዜ ዛሬስ ነገስ ምናምን ብሎ ማሰብ በጣም አይ ቲንክ እና በጣም since you've helped me so much እኔ ደግሞ በዚህ አጋጣሚ ማለት የምፈልገው በጣም አመሰግናለሁ ለሻውታቱ again shout out to you ለአንቺ ምክንያቱም በጣም ከባድ ጊዜ ነበረ በእውነት ያሳለፍነው ግን በጣም በሬዚሊየንስ እና በጣም አትሞስት ጥረት ነው እያደረግሽ የነበርሽው እና አይ ቲንክ ፔሸንት ሁል ጊዜ ከራሱ አትሞስት ጥረት ሲያደርግ ሌሎች ሰዎችን ያበረታታል። ኦልሶ በጣም ኢምፓቲክ እንድንሆን አድርጎናል። አይ ቲንክ ሁለታችንን ይህን ነው ማለት የምፈልገው። ሁለታችንንም ኢቨን ጓደኞቻችንን እነማሄን ሁሉንም ሰው እዛ እኛ አካባቢ ሰርክላችን ውስጥ ያሉትን ሰዎች በሙሉ በጣም ኢምፓቲክ አድርጎናል። ለእኛ እንደ ሐኪም ጠቅሞናል ይሄ ነገር። ግን ደግሞ ሌሎች ሐኪሞች አሁን ከኛ ሲሰሙ ያው መታመም የለባቸውም። ኢምፓቲ ሁል ጊዜ መማር አለብን ነገር ነው። አይ ቲንክ እንደ ሰውም እንደ ሐኪምም በጣም ጥሩ ኳሊቲ ነው። በጣም ስለዚህ ባለንበት ኦልሶ በቃ አሁን ወደ ተለያየ ጆርኒ ስንሄድ አስተማሪ በምንሆንበትም ጊዜ ፔሸንት ዋን በምናገኝበት ጊዜ ሁል ጊዜ ይህንን ስለ እንደዚህ አይነት ነገሮች በጣም ስለ ህመም ምናምን ዴሊኬትሊ እንድናወራ በጣም አንደርስታንዲንግ እንድንሆን
ነው መልእክት የምናስተላልፈው ማለት ነው። ስለዚህ ይሄ ኤፒሶዳችን አንደኛ ተመልሰናል፣ ሁለተኛ ህመም በጣም እውነት ነው፣ ሶስተኛ ደግሞ በጣም ኢምፓቴቲክ ነው። በጣም በጣም ኤምፓቲ በጣም ኢምፖርታንት ነው ለሁሉም ሰው። በጣም እናመሰግናለን። አይ ቲንክ ረጅም ጊዜ ነው ያወራነው፣ ግን ያው ረጅም ጊዜ ቆይተን ስለመጣን እንደው ምንም ያህል ምንም የነገርናችሁ ነገር የለም። በጣም ፐርሰናል አድርገን እንደውም በደንብ ነው ያወራነው። እውነት ነው። ምን ነገርናቸው ገና ብዙ ነገር አለ። አይ ቲንክ ብዙ ኢንትረስቲንግ ነገሮች አሉ። በጣም እናመሰግናለን ስላዳመጣችሁን። ታንኳ ፖድካስት ስለተመለሰ በጣም ደስተኞች ነን። ኦነስትሊ አይ ቲንክ በጣም በዚህ አጋጣሚ ይሄንን ማይክ ገዝታ ያበረከተችልን አንድ ጓደኛችን ናት። በጣም እናመሰግናለን። እግዚአብሔር ይስጣት። አማርኛ ስለማትሰማ ነው እንጂ ችግር የለውም። በጣም እናመሰግናለን። በጣም ታውቂያለሽ፣ ስሟ ሼንጂ ነው። ሼንጂ ማለት ዲር ማለት ነው በኪንያራንዳ ማለት ነው። ኪንያራንዳ ይባላል ያለንበት ሀገር የሩዋንዳ ቋንቋ ኪንያራንዳ። እና በጣም እናመሰግናለን በእውነት። ቀጣይ ጊዜ እንገናኛለን። እውነት እንገናኛለን። አሁን እቺ ማይክ ስላለችን በደንብ ፕሮዳክቲቭ ሆነን ድጋሚ እንገናኛለን። እናመሰግናለን። መልካም ጊዜ ከታንኳ ፖድካስት ጋር